ከፍ ያለ ይሆነልን። ለሁላችሁ እግዚአብሔርን አመስግኑላችሁ። ሚስጥረኛው ሚስጥረ መለኮት መጥምቀ ዮሐንስ መጥምቀ መለኮት የምንለው ዛሬ በዛሬው ዕለት እንሆ የምናከብረው የምንወደው የምናፈቅረው በዛሬው ዕለት የሚከብረው ቅዱስ መጥምቀ መለኮት ቅዱስ ዮሐንስ በዛሬው ዕለት ክብረ በዓሉ የልደቱ በዓል ስለሆነ እንኳን አደረሳችሁ እንኳን አደረሰን። እንኳን አደረሳችሁ እንኳን አደረሰን። ምክንያቱም በዚህ ሰዓት በዚህ ዕለት በዚች ደቂቃና ሰዓት በአልቃ ጉራኛ በደዌ ዳኛ እንዲሁም ደግሞ በተለያየ ውጣ ውረድ በስደት ዓለም እንዲሁም ደግሞ በሕመም ያለ አለና ማን ይመስገን? ማን ይመስገን? ማን ይመስገን? እንብላችሁ እግዚአብሔርን አመስግኑ። በአልጋ ቁራኛ የሆንም እነሆ ከዛ የሚነሳበት እንደ አልዓዛር የሚነሳበት የሚፈወስበት እኛም ደግሞ ዕድሜ ለንስሐ ደርሰን ቀርበን ያው መንግሥተ ሰማያትን የምንወርስበት እግዚአብሔር አምላክ ይፍቀድልን። እንግዲህ እግዚአብሔር ቢፈቅድ እግዚአብሔር እኛም ፕሮግራም ቢያከናውን እግዚአብሔር ዓላማችንን ቢያሳካልን ኖ ከትናንት ጀምሮ ከሌሊቱ በሰዓታቱ በዝማሬ በሊቃውንቱ ቤተክርስቲያን እንዲሁ ስንዘምር እግዚአብሔር ስናመሰግን ሲያመሰግኑ ቆይተዋል ማለት ነው አባቶቻችን። አሁንም እግዚአብሔርን እያመሰገኑ ይገኛሉ። ስለዚህ ሁላችሁም ባላችሁበት ቆማችሁ እግዚአብሔር